Hello guys, we are here with another amazing video. So today we are going to talk about React basics and components. So መጀመሪያ ከዚህ በፊት የሰራሁላችሁ ቪዲዮ አለ እንደምታውቁት ከዚህ በፊት እየሰራሁት የነበረው እንዴት ኤአይን ተጠቅመን የራሳችንን የሆነ ፖርትፎሊዮ ላይ ለማየት እንችላለን። ሶ ለምሳሌ ላይክ የግድ ኤአይ ተጠቅማችሁ ኮድ ማድረግ ላይ ኖርባችሁ ይችላል። የራሳችሁን ሎጂክ ተጠቅማችሁ ኮድ ማድረግ የሚጠበቅባችሁ ሞመንት ሊኖር ይችላል። ሶ ያ ላይክ ኤአይን ተጠቅማችሁ ኮድ የምታደርጉት ቫይብ ኮዲንግ ተብሎ ይጠራል። ሶ ቫይብ ኮዲንግ እንዳልቀርኳችሁ የምትጠቀሙት ለምሳሌ ትንሽ ሀወር ሲሰጣችሁ አክቶ ነው የኮምፒቲሽኖች ላይ ስትሳተፉ ነው እንደዚህ የኤአይ ኮዲንግ ኤአይ ተጠቅማችሁ መስራት ግን አንዳንድ ሞመንቶች ላይ የራሳችሁን ኖሌጅ ተጠቅማችሁ መስራት ይኖርባችሁ። ሶ እዚህ ጋር ስለ ኮዲንግ እንጀምራለን ማለት ነው። ሪል የሆነ ኮዲንግ ማድረግ እንዴት እንደምንችል እንጀምራለን። ሶ ቱዴይ የምናየው አባውት ሪያክት ነው። ግን ሪያክት ከመጀመራችን በፊት ቤዚክሊ መለየት ያለባችሁ ሁለት ነገሮች አሉ። ዋት ኢዝ ፍሮንት ኤንድ ኤንድ ዋት ኢዝ ባክ ኤንድ። ሶ ፍሮንት ኤንድ እና ባክ ኤንድን ቤዚክሊ በቀላሉ ለማስረዳት ስንፈልግ እንዴት ነው የምናስረዳው? ሶ ቤዚክሊ ፍሮንት ኤንድ የምንለው ኢንተርፌስ ነው። ኢንተርፌስ ማለት ለምሳሌ በቀላሉ ለምሳሌ በሎሚ ስኩል ጀስት ታሳያችሁ። ሶ አሁን የሎሚ ስኩል ጋር ገብቻለሁ። ሶ ፍሮንት ኤንድ እና ባክ ኤንድ ለማየት ምንድነው አሁን ይሄ የምታዩት ኢንተርፌስ ለምሳሌ ኮሚኒቲ፣ ክላስሩም፣ ካላንደር፣ ራይት ሰምቲንግ፣ ጀነራል ዲስከሽን ኤንድ ሰምቲንግ ላይክ እዚህ ጋር የተጻፉት ነገሮች ፍሮንት ኤንድ ተብለው ይጠራሉ። ለሰው እይታ የሚታይ ነው ማለት ነው። ግን ከዛ በፊት ለምሳሌ ሎጊን አድርጋችሁ ስትገቡ ላይክ ሎጊን ለማድረግ የሚታየው ፍሮንት ኤንድ ነው። ግን ያ ዳታቤዝ ላይ ስቶር ያደርጋል። ለምሳሌ እናንተ ከዚህ አሁን ይሄን አካውንት ነው ከዚህ አካውንት ቦታ ፓስወርዱን ማውቀው ከሆነ ተመልሶ ያስገባኛል። ሶ ይሄ የሚሆነው በምንድነው ፍሮንት ኤንድ ሳይሆን ባክ ኤንድ ነው። ሶ በቀላሉ ለምሳሌ ከእንትሩ በኖርማል በሎካል ኤግዛምፕል በምናይበት ጊዜ ምንድነው ለምሳሌ አንድ ቤት ለመስራት ምን ያስፈልጋል? ቤዚክሊ አሁን ከጫፍ ቤቱ ካለቀ በኋላ መብራት ዲኮሬሽን ሊሆን ይችላል፣ ቀለም ሊሆን ይችላል፣ ፊኒሺንግ this activities front end ተብሎ ይጠራሉ። ሰው ገብቶ የሚያየው ነገር ነው። ሶ እንደ በቀላሉ ኤግዛምፕል ማለት ነው። ግን ምንድነው ሁለት ባክ ኤንድ የምንለው ደግሞ what is it? ለምሳሌ ይሄ ቤት ከመሰራቱ በፊት አንድ ቤት ከመሰራቱ በፊት መሰረተ ልማት መቆፈር ያስፈልጋል፣ ፌሩ ምናምን። ሶ ያንነ ቤቱ እንዲቆም ያደረጉት ነገሮች ባክ ኤንድ ይባላል። ሶ ይሄ በሎካል ዌብሳይት ጋር ሰመጣ ዌብሳይቱ ፍሮንት ኤንድ አለው። ለምሳሌ ይሄ የሚታይ ነገር ግልጽ የሆነ የሚታይ ነገር አለው። ለምሳሌ ይሄ ዌብሳይት እዚህ ጋር መታየት እንደዚህ አይነት በተኖች ምናምን ነገር ይሄ ፍሮንት ኤንድ ይባላል። ግን ይሄ በተን ለምሳሌ ይሄን በተን ስነካው ወደ ሌላ ፔጅ እንዲወስደኝ የሚያደርገው ከዛ ውስጥ ለውስጥ የሚሰራው ነገር ባክ ኤንድ ተብሎ ይጠራል ማለት ነው። ሶ ባክ ኤንድ ላይ ፍሮንት ኤንድ የተለያዩ ላንጉጆች አሉት። አሁን ዛሬ የምናየው ስለ ሪያክት ነው። ፍሮንት ኤንድ ነው ዛሬ የምናየው። ባክ ኤንድ የተለያዩ ቀጣይ በሲን እያደረኩ ቪዲዮ ሰራላችኋለሁ። ሶ ለምሳሌ ባክ ኤንድ ላይ ዳታቤዝ ሰርቨር ሳይድ የሚባል ነገር አለ፣ ዳታቤዝ የሚባል ኤፒአይ ኢንተግሬሽን፣ እነዚህ አይነት ነገሮች አሉ። እነሱን በተለያየ ቪዲዮ እያደረኩ ሰራላችኋለሁ ማለት ነው። ሶ ወደ ሜን ክላሳችን ስንመለስ ሪያክት የምንለው ቤዚክሊ ምንድነው? መጀመሪያ it is a JavaScript library used to build fast and interactive user interface and it was developed by Meta platform and is widely used for creating web application. So it's JavaScript framework ነው። ፍሬምወርክ ምን እንደሆነ በቀጣይ ቪዲዮ ስለታጆች ግን just JavaScript library ነው እና በጣም ፋስት እና ኢንተራክቲቭ የሆነ ዩዘር ኢንተርፌሶችን በጣም የሚያማምሩ ኢንተርፌሶችን ለመስራት እንጠቀምበታለን። ሶ ለምን ሪያክት ነው አሁን ለመስራት እንጠቀማለን? ለምን other programming languages ለምሳሌ የተለያዩ ፕሮግራሚንግ ላንጉጆች አሉ መጠቀም የምንችላቸው፣ ለምን ሪያክት እንጠቀማለን? ሶ አሁን ቤዚክሊ እዚህ ጋር አምስት ነገሮችን አስቀምጠልኝ። በጣም ብዙ ነገሮች አሉ ግን ቱዴይ የምናየው ስለ ሪዩዘብል ኮምፖነንት ነው። ሶ ከዚህ በኋላ ቀጣይ ቪዲዮ እያደረኩኝ ሬንደሪንግ ቨርቹዋል ምን እንደሆነ እነዚህ ነገሮች እያልኩ ሰራላችኋለሁ። ሶ ቱዴይ ኮምፖነንት ነው የምናየው። ሶ ስለ ኮምፖነንት ስናይ ምንድነው ኮምፖነንት? ኢትስ ሪዩዘብል ፒስ ኦፍ ዩአይ። ለምሳሌ ቲንክ ኦፍ ኤ ዌብሳይት ላይክ ኤ ሃውስ ነው። ሃውስ ብላችሁ ቀደም ኤግዛምፕል ለሰጣችሁ። ሶ ናቪባር፣ ፉተር፣ ሎጊን ፎርም፣ ፕሮዳክት ካርድ እነዚህ ነገሮች ኮምፖነንት ተብለው ይጠራሉ ማለት ነው። ሶ ለምሳሌ በቀደም እንዳልኳችሁ በሎሚ ስኩል ለምሳሌ ነው። ለምሳሌ ይሄኛው እዚህ ጋር መታየት ነጯ ለምሳሌ ምን እሷ ናቪባር ኮምፖነንት ትባላለች። ይሄ ኮምፖነንት ይባላል። ይሄም እዚህ ጋር የተስፍሽ ፎቶ ያለበት ይሄ ካርዱም ኮምፖነንት ይባላል። ሶ እነዚህ ነገሮች ላይክ ይሄም ራይት ሰምቲንግ የሚለው እዚህ የተቀመጠው ነገር ኮምፖነንት ይባላል። ሶ እንደዚህ ነገሮች ኮምፖነንት ይባላሉ ማለት ነው። ሶ
ታይፕ ኦፍ ኮምፖነንት አሉ። ሶ የመጀመሪያው ፈንክሽናል ኮምፖነንት ነው። ዲስ አር ጃቫስክሪፕት ፈንክሽን ዳት ሪተርን JSX JSX ማለት ጀስት እንትን ነው ፋይል ኤክስቴንሽን የሚባል ነገር አለ። ፋይል ኤክስቴንሽን ማለት ምንድነው? ሴቭ ስታደርጉ አንድን እንትን እንዴት መስራት እንዳለባችሁ ነው ማለት ነው። ሶ ዛሬ የምናየው እንዴት አድርገን በቃ አውቃችሁ እንድትሄዱ እንዴት አድርገን መስራት እንችላለን፣ ሪአክትን እንዴት አድርገን መስራት እንችላለን የሚለው እያንዳንዱ ነገር አይተን የምንሄደው። ሶ የመጀመሪያው ፈንክሽናል ኮምፖነንት ነው እንዳልኳችሁ። ላይክ ፈንክሽን ትከፍታላችሁ። ፈንክሽን እንዴት እንደሚከፈት እዛው አሁን አሳያችኋለሁ ፕራክቲካል። አሁን ለምሳሌ ዝም ብዬ ላስረዳችሁና ሶ ሪተርን የሚያደርግ ነው። ሪተርን ማለት እንደምታዩት ጀስት ሪተርን የምትባል ኮማንድ አለች፣ ፈንክሽን አለች። ሶ h1 አለ h1 ዌልካም ቱ ሪአክት። ሶ ይሄኛው ምን ብሎ ፕሪንት ያደርግልናል? አሁን ይሄንን ራን ባረጋው ዌልካም ቱ ሪአክት ብሎ ፕሪንት ያደርግልናል ማለት ነው። ሶ ዩዜጅ እንዴት ተጠቀሙታላችሁ እሱንም አሳያችኋለሁ። ሶ ክላስ ኮምፖነንት የሚባል ይሄ ኦልደር ሜተድ ነው። ያነክል አሁን ላይ አይጠቀሙትም። ክላስ ኮምፖነንት ሜንሊ አሁን ላይ የሚጠቀሙት ቀደም እንዳያችሁት ይሄ እንትን ነው ፈንክሽን እና የሚጠቀሙት የፈንክሽን እዚህ ጋር እንዳያችሁት ፈንክሽናል ኮምፖነንት ነው የሚጠቀሙት። አሁን ላይ የምንጠቀመው እኛም ራሱ ኮርስ ስናደርግ ክላስ ኮምፖነንት አልፎበታል፣ ግን ማወቅ አይከፋም። ሶ እዚህ ጋር JSX ስታንድ የሚያደርገው ፎር ጃቫስክሪፕት XML ነው እና ኤግዛምፕል ለምሳሌ ስለ ኮንስታንት ኤሌመንት ሚሉትን እያንዳንዱ ነገር ሪል አስረዳችኋለሁ ማለት ነው። ሶ ወደ ኮዲንግ ወደ ሪል ኮዲንግ ፓርቱ እንመጣለን። ሶ ኮድ ለማድረግ የምንጠቀምበት ቪኤስ ኮድ የሚባል አለ። ሶ እሱንም አወራረድ በቀጣይ ቪዲዮ ላይ እሰራላችኋለሁ። የቪኤስ ኮድ አወራረድ አሁን ላይ ቀጣይ አወራረዱን ካያችሁ በኋላ ኮድ ማድረግ እንደበትን የሚለውን አሁን እንጀምራለን ማለት ነው። ሶ ፈርስት የምታደርጉት ምንድነው? ይሄን ሰራሁ ገና
ላችኋል ማለት ነው። አሁን እዚህ ጋር ነው ሪል ፕሮጀክቱን የጀመረው ማለት ነው። ጀምር ሶ ምንድነው የጥቅመው እንትን ስትሉ ለምሳሌ ይሄንን ይሄ ምንድነው ኢምፖርት የሚባለው እንግሊዘኛ just እንግሊዘኛ ብዙ እንግሊዘኛ ነው ሊስላው ከዛ እዚህ ጋር መጣለው ከዛ
ይቅርታ። ሎሚ ብዬ እዛ ጋር የናባረ ሎሚ ብዬ ቀይሬው ያለው ሰው ሎሚ ተብሎ ይቀየራል። የሚባለው ነገር መጀመሪያ ሁሉንም ነገር በአንድ ላይ የሚያቅፈው ነገር ነው። በቃ እነዚህ